አባቴ ሞተው ገና የ6 ዓመት ልጅ እያለሁ ነበር። በጣም ልጅ። ሁሉን ነገር አስታውሳለሁ ባልልም ብዙ ትዝ የሚሉኝ ነገሮች ግን አሉ። እኔ ብቸኛ የቤቱ ልጅ ነኝ፣ ብቸኛ ሴት ልጅ። አባቴ ያረፈው ደግሞ በድንገት ነበር። ታዲያ በሳቱ የነበረው የእናቴ ጥልቅና መራር ሐዘን እስካሁን ፊቴ ላይ አለ፣ በልጅነት አይምሮ የተቀረጸ። እናቴም ታዲያ የአባቴን ሞት ተቀብሎ ለመኖር ረጅም ዓመታት ወስዶባታል። ነገር ግን ጊዜያቶች በሄዱ ቁጥር ሳምንታት፣ ወራት እያለ ዓመታት ሲመጡ በሰዎች ግፊትና የእውነትም ባሏ ከዚህ በኋላ ወደሷ እንደማይመለስ ታረጋግጥ ጥቁር ልብሷን አውጥታ ጣለች። እናቴም የቤት እመቤት ነበረች። አባቴም ካረፈ በኋላ እኛ የምንተዳደረው ግቢያችን ውስጥ ባለው በአንድ የሱቅ መደብር ነው፣ ከሱ በምናገኘው ገቢ። 10 ዓመት ሆነኝ። አባቴም ካረፈ 4 ዓመት ሞላው። በእኔ ህይወት ምንም አዲስ ነገር የለም። ትምህርቴን ቀጥያለሁ። የ4ኛ ክፍል ተማሪ ነኝ። ነገር ግን እናቴ ጋር የሚመጣ አንድ ሰው አስተውያለሁኝ። በእርግጥ ቤታችን ባይመጣም ተደጋጋሚ ከሱቅ እቃ እየመጣ ሲገዛ አይቻለሁኝ። እቃ መግዛት ብቻ ሳይሆን ከእናቴ ጋር ረዘም ላሉ ደቂቃዎችም ቆመው ሲያወሩ አይቻለሁኝ። እኔ ባይገባኝም ከአመታት በኋላ ሰዎች እናቴ ላይ አዲስ ነገር በማየታቸው ደስተኛ ይመስላሉ። የሁሉ ጊዜ ምክርና ውትወታቸው ነበረ። ልጅቷን ብቻዋን አታስቀራት፣ ወንድም እህት አምጪላት፣ አንቺም ቢሆን ገና ወጣትነትሽ አላለቀም፣ በጊዜ አግቢና ቶሎ ቶሎ ውረጂ እያሉ ይመክሯት ነበር። ወዳጅ ዘመድ፣ ጎረቤት ሁሉ ባየው ነገር ደስተኛ ይመስላል። እውነት ለመናገር አባቴ ካረፈ በኋላ እናቴ አንድም ነገር አግዶላብኝ አታውቅም። በምትችለው ከምትችለውም በላይ በፍቅር በእንክብካቤ እያሳደገችኝ ነበረ። ታዲያ ይህ ሰው ከሱቅ ባሻገር ቤታችን አልፎ አልፎ እየመጣ ቡና ይፈላለትም ጀምሯል። የኔም ህይወት እንግዲህ ሀ ብሎ የሚጀምረው ከዚህ በኋላ ነው።